እንዳትዞር ስልከን አምጣ። ኧረ እኔ ፍቅረኛ አለኝ። ምን አገባኝ? ስልከን ነው ያልኩት። 0915 አንተ ቀፎውን አምጣ። ምን የማር ነጋዴ ይመስላል? ኧረ እኔ ቀፎ የለኝም። አንተ ስልክን ካልሰጠኝ አጋድምሃለሁ። እኔ ከማላውቀው ሰው ጋር ልጋደም ፍቅረኛ አለኝ አልኩሽ እኮ። ኡፍ የቸገረኝ ሳያንስ ምኑን አዘቅጣለብኝ። ከቸገረሽ ለምን በፕራይም ቤቲንግ ተወራርደሽ? አንተ ደነዝ፣ አንተ ራስህ ጓደኛህን መኪና አለው ብለህ አስተዋውቀህ ጉድ ሰራኸኛ። እና መቼ ዋሽው? ልብሴ ሲቀደድ እሱ አይደል እንደሚሰፋልኝ? ባለፈው ገና ከገዛሁት 5 አመት የሆነው ፓንቲና አይጥ በልታብኝ እኮ እሱ እኮ ነው በጨርቅ ለብዶ ይሰፋልኝ። እና መኪና አለው ሳይሆን ሲንጀር አለው ነው የሚባለው። ክላክስ አይደል እንደ ጎደለው? ስራ ፍትናት ብለህ ትቀልድብኛለህ። ለምን ስራ ያታለ ሌላ ሳይሽ ይኸውና ባልሽ። ይሄ ከሃዲ አንተ በኔ ላይ ቺት ጓደኛውን አንተ እንደዚህ ይደረጋል? አንተ ሆትስፖት አብራልኝ ስለ እምቢ ይባላል። ለሆትስፖት ብለህ እንደዚህ ጉድ ሰራኛለህ? አይንህም ማየት አልፈልግም። ይሄ ክፉ ተወኝ። እኔ ሴት ማያተራምሱ እንዳጣው። ኧረ እኔ ሸዋፈራውን ባሳይ ሴት የሚባል አይቶ አያውቅም። በእናትህ አጣብሰኝ። አትጎጂው። የኔን አትጠራጠር። እሱ ግን አልኮል ይጠጣል። ምናልባት እንዳይሳሳት ኡዞ እናትና ልጅ ብታመጭለት እናትየውን አያያትም። ከልጁ ጋር የሚጫወተው ወይኔ ታለ ያው እንደው እንዴ ህፃን ነው እንዴ? ሴት አይቶ አያውቅም። ድሮም ወንድ ማመኔ ስለ አባትና ብረቱን አንሳል። ወይኔ ያው እያነሳሁት ነው እንዴ ብረቱን ያልኩኩ እኮ አንተን አላስገባውህም። አረ ሞትኩኝ። ምን ያስቸኩላል? እያነሳሁልህ አይደል እንዴ? ሳልክለት ሞተ። እኔ እንደዛ ምግብ በልቼ አላውቅም። የሆነ ምን በልተህ ነው ደግሞ ዛሬ? በስመ አብ በስመ አብ። ኧረ ተው አንተ እንደዚህ አይነት ምግብ አለ? ምንድን ነው የበላው? ንገረኝ እስቲ። ሄሎ አንተ ወራዳ፣ ሁለተኛ ሰርግ ቤት አይደለም አጠገቤ እንዳትደርስ። 5 ብፌ ታነሳለህ። እንደ ዛሬ አፍሬ አላውቅም። ማለት ማፈር አለብሽ ማለት አንተ ሳታፍር። አዎ ያንን ሁሉ ምግብ እኮ ለሷ ነው ብዬ ነበር ሳመጣ የነበረው። ዶክተር አለቃዬ ካላደረግን አባርሻለሁ እያለ ሰጠዋለሁ። ከዛ ስወጣ ደግሞ ዘበኛው ካልሰጠሽኝ አላስወጣም ብሎ ለሱም ሰጠዋለሁ። በዚህ ምክንያት ከባለቤቴ ጋር ማድረግ አልቻልኩ። ምን ይሄን ሁሉ ለባልሽ ሳልናገር ለኔም ስጭኝ። ለምንድነው የሚያጓጓኝ? ኮሊደር ልማቱ በጣም ጥሩ ነው። ፍሳሽ ማስወገጃ የሌለው ምን ነው? በጎርፍ ተጥለቅልቆ መኪና ባጣ እንኳ ከካሳንችስ ቦሌ መጣሁኝ በታንኳ። አባ ራበኝ። ምን ራበኝ? ወንድሜ አይዞ ታስታውቃለህ እንደራበ ቆየ ከበላ። ጌታ ሆይ አይዞ ወንድሜ፣ የዛሬን ነው እንጂ የነገን ማንም አያውቅም እንደማትበላ ወንድሜ። እኔ አሁን ተርበህ በማየቴ እጅግ በጣም ጥሩ ነው የተረበሽኩብህ። ያማረህን ምትበላበት ቀን ይመጣል። ሸክላ ጥብስ፣ ጎረድ፣ ጾም ከሆነ ደግሞ አገልግልህ ምን ይጨመር እየተባልክ እንደምትበላ በጣም እርግጠኛ ነኝ ወንድሜ። አይዞ እሺ፣ ቀና ብለህ ተራመድ። ዛሬ እኔን ጥሎልሃል። ለማን አባቱ ብለህ ነው ዝቅ የምትለው? ና ያዜን ያሻህን ብላልኝ ወንድሜ። በዚህ ምን ነው ሌላም ሰው ጠይቃ ዳቦ አይደል እንዴ ያልከኝ? ዳቦ እንኳን አይችልም እኮ። የድሃ ችግሩ እኮ እኮ ነው። አምጦ እንደው እንዳትዞር ስልከን አምጣ። ኧረ እኔ ፍቅረኛ አለኝ። ምን አገባኝ? ስልከን ነው ያልኩት። 0915 አንተ ቀፎውን አምጣ። ምን የማር ነጋዴ ይመስላል? ኧረ እኔ ቀፎ የለኝም። አንተ ስልክን ካልሰጠኝ አጋድምሃለሁ። እኔ ከማላውቀው ሰው ጋር ልጋደም ፍቅረኛ አለኝ አልኩሽ እኮ። ኡፍ የቸገረኝ ሳያንስ ምኑን አዘቅጣለብኝ። ከቸገረሽ ለምን በፕራይም ቤቲንግ ተወራርደሽ? አንተ ደነዝ፣ አንተ ራስህ ጓደኛህን መኪና አለው ብለህ አስተዋውቀህ ጉድ ሰራኸኛ። እና መቼ ዋሽው? ልብሴ ሲቀደድ እሱ አይደል እንደሚሰፋልኝ? ባለፈው ገና ከገዛሁት 5 አመት የሆነው ፓንቲና አይጥ በልታብኝ እኮ እሱ እኮ ነው በጨርቅ ለብዶ ይሰፋልኝ። እና መኪና አለው ሳይሆን ሲንጀር አለው ነው የሚባለው። ክላክስ አይደል እንደ ጎደለው? ስራ ፍትናት ብለህ ትቀልድብኛለህ። ለምን ስራ ፈት ከሆንሽ ሳሚ ዲኮር አትማሪም? ሳሚ ዲኮር
የት አለ? ሌላ ሳይሽ ይኸውና ባልሽ። ይሄ ከሃዲ አንተ በእኔ ላይ ቺት። ጓደኛውን አንተ እንደዚህ ይደረጋል? አንተ ሆትስፖት አብራልኝ ስልህ እምቢ ይባላል? ለሆትስፖት ብለህ እንደዚህ ጉድ ትሰራኛለህ? አይንህም ማየት አልፈልግም። ይሄ ክፉ ተወኝ። እኔ ሴት ማያተራምሱ እንዳጣው። ኧረ እኔ ሸዋ ፈራውን ባሳይ ሴት የሚባል አይቶ አያውቅም። በእናትህ አጣብሰኝ። አትጎጂው። የኔን አትጠራጠር። እሱ ግን አልኮል ይጠጣል። ምናልባት እንዳይሳሳት። ኡዞ እናትና ልጅ ብታመጭለት እናትየውን አያያትም። ከልጁ ጋር የሚጫወተው ወይኔ ታለ ያው እንደው እንዴ ህፃን ነው እንዴ? ሴት አይቶ አያውቅም። ድሮም ወንድ ማመኔ ስለ አባትና ብረቱን አንሳል። ወይኔ ያው እያነሳሁት ነው እንዴ ብረቱን ያልኩህ እኮ አንተን አላስገባውህም። አረ ሞትኩኝ። ምን ያስቸኩላል? እያነሳሁልህ አይደል እንዴ? ሳልክለት ሞተ።